የ40 ዓመቱ ክርስቲያን ሮናልዶ ከዓለም ዋንጫ በክብር ተሸኘ። የ40 ዓመቱ ክርስቲያን ሮናልዶ ምን አይነት ፍቅር ቢሰጥ ነው ህዝቡ በክርስቲያን ሮናልዶ ፍቅር የነደደው? ክርስቲያን ሮናልዶ ጥቅም ፖርቹጋል ዜጎች አላወቁትም፣ አልተረዱትም፣ ጥቅሙን አልገባቸውም። ተጫዋቾቹ አሁንም ምል ውስጥ ገብተዋል። ተጫዋቾቹ አሁንም የማስመሰል ስራ እየሰሩ ነው። በዚህ ዓለም ዋንጫ ፍልሚያ ዓለም የፖርቹጋል ደጋፊ ነው። ሮናልዶ ፖርቹጋልን ብቻ ሳይሆን እግር ኳሱን የበለጠ ትኩረት እንዲሰጠው አድርጎ ነበር። ግን የፖርቹጋል አገር ተጫዋቾች ከሮናልዶ ጋር ፉክክር ይዘው ከአቅማቸው በታች ሲጫወቱ አምሽተዋል። ሙሉ የስቴዲየሙ ታዳሚዎች ለክርስቲያን ሮናልዶ ፍቅራቸውን ሲገልጹ ተመልክተናል። ክርስቲያን ሮናልዶ የያዘበት ሆቴል ከስቴዲየም ህዝብ በላይ ሆኖ መንገድ ዘግተው ፍቅራቸውን በዚህ መልኩ ነበር የገለጹት። በእውነቱ የማይረሳ ድንቅ ተጫዋች መሆኑን ዓለም መስክሯል። ካሁን በኋላ የጨዋታው ድምቀት ይደበዝዛል ተብሎ ተገምቷል። ሮናልዶ ጨዋታውን ያቆማል፣ ፖርቹጋል ትረሳለች። ክርስቲያኖ እኮ እንባ ቀደመው። በክብር ነበር ከስቴዲየም ውስጥ የተሸኘው። አይሶስ ቢለካ ክርስቲያኑን የምር ነው የሚወደው። ፖርቹጋል ከዓለም ዋንጫ ከሰናበተች በኋላ ስቅስቅ ብሎ ነበር ሲያለቅስ የነበረው። ክርስቲያኑ የስቴዲየሙ የነበሩ ደጋፊዎችን በሚሰናበትበትም ጊዜ እያለቀሰ ክርስቲያኑን ሲሰናበተው ነው እየተስተዋለው። የአርጀንቲና ተጫዋቾች ለሜሲ ደማቸው እንደሚሰጡት የፖርቹጋል ተጫዋቾችም ይሄን ማድረግ አልመረጡም ነበር። ላሚን ያማልም ክርስቲያኑን ሲያጠራው ነበር የተስተዋለው። ክርስቲያኑም በለቅሶ ታጅቦ የመጨረሻ የዓለም ዋንጫ ጨዋታውን አከናውኗል። ይህ ድጋፍ ለፖርቹጋል አገር ሳይሆን ለክርስቲያን ሮናልዶ ነው። ክበሩልኝ። አመሰግናለሁ። ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉልኝ። ክርስቲያን ሮናልዶን የምትወዱት ፍቅራችሁን በኮሜንት በላይክ ገለጹልኝ። ክበሩልኝ። እናመሰግናለን።